ዋላችሁ ውድ ኢትዮጵያውያኖች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ባለፈው ስለ አምቢባና ስለ ሳይነስ ላይ ስናወራ ቆይተናል። አሁን ደግሞ መቼም ሰው ሆኖ ለሰው የማያዝን ሰው የለምና ሁላችንም እንተዛዘን። መስሪያ ቤት ለመስሪያ ቤት የሚደረግ ይሄ አንዱን አውጥቶ አንዱን ለማስገባት የሚሞከር ነገር የመንገድ ትራንስፖርት ላይ የሚሰራው ስራ ጥሩ አይደለም። ከላይ ያላችሁት አመራሮች ታች ድረስ እስከ ቀን ሰራተኛው ድረስ ጊዜያዊ ሰራተኛ ድረስ ያለውን ነገር ማስተካከል ግድ ይላል። ምክንያቱም እኛ ኢትዮጵያውያኖች ኢትዮጵያ እስከሆን ድረስ እርስ በራሳችን ካልተሳሰብን ማን መጥቶ ሊያስተሳስበን ያስፈልጋል? እዚህ ጋር እኛን መተሳሰብ ያለብን፣ እኛን መነጋገር ያለብን። የእውነት ነው የምላችሁ፣ እኔ በጣም አዝኛለሁ። ምክንያቱም አለቃ ትልቁ አለቃ ትንሿን አለቃ ይንቃል። እንደዚህ አይሆንም። አለቃ ከሆንክ አለቃህን መክረህ እየመከርክ እያነጋገርክ ወይንም ስራ አሁን እኔ እውነቱን ልንገርህ ህገ መንግስቱ ላይ ያለውን ነገር ባስረዳችሁ እንጃ አንድ መጽሐፍ ሊሆን ይችላል ባወራ ማለት ነው። ያን ሁሉ ቀንጨብ ያለችውን ነገር አንድ ሰራተኛ ቋሚም ሆነ ጊዜያዊ ሰራተኛ ስትቀጥር ዝም ብለህ አታባርረው። ከብት አይደለም ወይንም ውሻ አይደለም ከመንገድ ላይ አንስተህ ከዚህ አንተ ዞር ብለህ አንተ የምትለው ቀጠርከው እየሰራ ነው ያለ 6 ወር የሚስራ 7 ወር የሚስራ አመት የሚስራ እየሰራ እያለ የማይመቸው ቦታ እዛ ቦታ ላይ ካልተመቸክ ላንተ አለቃ ሆነ የታችኛውን አለቃ ያንተን አለቃ የማይመችልህ ከሆነ ቦታ ትቀይርለታለህ። ሌላ ቦታ እኮ የሚያሰራው ነገር አንተ እኮ ወይ ብር አግኝተህ ሌላ አስገብተህ ልታሰራ ነው ፍላጎትህ። ይሄ ሙስና ነው። የሙስና ነገር ይቅር። የእውነት ነው የምለው ዋጋ ያስከፍላል። አይደለም ከታች ያለ እስከ ላይ ያለውን ድረስ ልናጠራ እንችላለን። ቀላል ነው ጉዳዩ። እወዳችኋለሁ፣ አከብራችኋለሁ ውድ ኢትዮጵያኖች። በእንደዚህ አይነት የሚሰራውን ነገር ጠራ የሚለውን ነገር ስሩበት። ምክንያቱም ሰው ለሰው ባለጌ ነው። ሰው ለሰው ክፉ ነው። በጣም ምርቀኛ ነው። የእውነቴን ነው የምለው እኔ አይደለም እቺም ብዙ ነገር እናውቃለን። ብዙ ነገሮችን አሳልፈናል። ማለት የፈለኩት ምንድነው? አንተ የሱን እንጀራ ወይንም ደግሞ የሷን እንጀራ መብላት አትችልም። የተጻፈለትን እግዚአብሔር የጻፈለትን እውነቴን ነው የምለው እግዚአብሔር ያንቺ እንጀራ ወይንም ያንተ እንጀራ ይሄ ነው ብሎ ከጻፈለት የጻፈለት ያስቀመጠለት አንተ አለቃ ስለሆንክ ነው። ገልብጦህ አንተ የበታች እሷን በላይ አርግቶ አለቃ ሊያደርግ ይችላል። የማታውቀው ነገር ውስጥ እንዳትገባ። እውነት ነው የምነግርህ። ያንተ አስተሳሰብ ዜሮ ነው። አንቺ ከዛሬ ጀምሮ ስራ ልቀቂ፣ አሻሺ ይሄ ነገር ጉድለት አለ፣ እንደዚህ አይነት ነገሮችን አሻሺ እያልክ በመምከር ነው ሰው የምታሰራ። በማመናጨቅ፣ በመስደብ፣ በዱላ፣ በዛቻ፣ በፍራቻ አይሆንም። ማን ይፈነቅላል? ፈነቅላለሁ ስትል ትፈነቅላለህ። ይሄን ወቅ ለማንኛውም መንገድ ሲሰራም ይሁን ፕላን ሲወጣ እቅድ አለው። በየእቅዳችሁና እንደ የችሎታችሁ ነው ይሄ የሚሰራው ማለት ነው። መሆን ያለበት ግን ሰራተኛህን ከመፈንቀልና ከማባረር ሰራተኛን አስተካክለህ ሌላ ሰራተኛ እየፈለክ ብታሰራ ነው የሚሻለው ይመስለኛል። በእንደዚህ አይነት ነገር ላይ
ፌር አይደለም። የእውነቱን ነው የምንነጋገረው። ትክክለኛው ነገር ላይ ተራመድ፣ በትክክለኛው ስራ። ሙስናም እንደዚህ ብር መፈለግን አቁም፣ በኋላ ዋጋ ያስከፍልሃል። የተነቃብህ ቀን፣ የተያዝክ ቀን ትቀፈደዳለህ። በቃ ይሄንን ነው የምለው።